የሰአዲ የሺነቷ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ አልሐምዱሊላህ። ለቤቱ አዲስ የሆናችሁም ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ የዛሬው የግጥሜ ርዕስ ምንድነው? ብዕሬን ከመዳም ቤት ይላል ማለት ነው። ብዕሬን ከመዳም ቤት ይሄው ከመዳም ቤት ከናፍቆት ጎጆዬ ትናፍቅኛለሽ እማማ ሀገሬ። ሪያል ድርሃሙ ቢላክም ለቤተሰብ ማን ያውቅልሻል በውስጥሽ የሚታመሰውን ሀሳብ። ከቁም ሳጥን ጀርባ በዛች ጠባብ ክፍል የናፍቆትሽ ስቃይ በልብሽ ላይ ሲሳል። ማንስ ሲዳብስሽ ማንስ አይዞሽ ይላል። ቢሆንም አልወድቅም ይነጋል መልሶ እንደ መሻ አይቀርም። አልወድቅም ኧረ እኔ የሚያጠነክረኝ ምክንያት አለኝ። የልጄን ድምፅ ስሰማ እማዬ ስትለኝ። ብዕሬን ከመዳም ቤት አነሳሁትና ልጽፍ ነው መልሼ ደግሞ ከእንደገና። ከልጄ ጋር ልሆን ዘንድሮም እንዳምና። ቀኑን አቅርብልኝ ጌታዬ ረበና። ቀኑን አቅርብልኝ ጌታዬ ረበና። ብዕሬን በመዳም ቤት ልጻፍበት እስኪ ትንሽ ብዕሬን። ቢገልጽልኝ ብዬ ናፍቆት የልጄን። ናፍቆት በብዕሬ ናፍቆት በሰሌዳ አልገፋም አለኝ ልክ እንደ ግርግዳ። ትራሴ አትናገር ሚስጥሬን አታውራብኝ ለሰው። ታውቀዋለህና ሆዴን እንደባሰው። ቢናገር ኑሮማ ብሶት ሚስጥሬን ይሰሙብኝ ነበር ሐዘን ጭንቀቴን። ይሰሙብኝ ነበር ሐዘን ጭንቀቴን። አቅልልልኝ እስኪ ጀሊሉ ራህማን። አቅልልልኝ እስኪ ጀሊሉ ራህማን። ይቀጥል ካላችሁ አበረታቱኝ እሺ። እንድትከተሉ አይፈልግም እንደ መጽሐፍ ቅዱስኛ። ግን እሱን አለመከተል ደግሞ ሊጎዳ የሚችል ደግሞ ነገር አለ። እሱም ባትከተል ማንን ልትከተል? ብትከተልም አትጠቅምም። ሌላ ደግሞ ሰይጣን አለ፣ እሱን ልትከተል ነው ማለት ነው። ስለዚህ ወደ አንዱ ስፍራ አንዱን አምላክ ወደሚነገርበት መጽሐፍ ቅዱስ አለ። በቃ አንድ አምላክ ብዬ ነው አሁንም አምነው። ባለፈው ከሶስት አምላክ ከሚያመልኩ አንድ አምላክ የሚያመልኩ ሙስሊሞች ይሻላሉ ብዬ በጣም እየደረሰብኝ ያለው ነገር አይገርመኝም። ማለት እኔ ላመንኩበት ነገር ህይወቴን ብሰጠው የተሻለ ስፍራ እሄዳለሁ እንጂ እዚህ ምድር ላይ ምንም አዲስ ነገር የለም። እና በዚህ ምክንያት ምን ልል ነው አሁን ወደፊት እንነጋገራለን። በምን በአንዱ አምላክ። ከዛስ አዲስ ኪዳን መጥተህ በብሉይ ኪዳን ያለው ስርዓት እንደውም አንዳንድ ሰዎች ክፉ እግዚአብሔር ይሉታል። እንደውም በብሉይ ኪዳን ክፉ የተባለው እግዚአብሔር እንዴት ለሰዎች ያሳየውን ፍቅር እኔ ገብቶኛል። ለምን ሰዎች ሞተው እንዲቀሩ አይደለም፣ ዋጋ ከፍሎ አድኗቸዋል ስላለ መጽሐፍ ቅዱስ ለካ የሰው ልጅ እንዳይጠፋ ያንን ይላል። ከዛስ ነብዩ መሐመድ እዛ ላይ እናወራለን ስለ አላህ ምን ብለዋል። ይሄ አንዱ አምላክ እንወያያለን። ባንግባባስ በቃ እንግባባን። በፍቅር መወያየት አይቻልም። ጦርነት ለምንድነው የምንከፍተው? ለምንድን ነው የሰው ጉዳይ አንስተን ለምሳሌ እዚህኛው እንደዚህ ተብሎ ያኛው እንደዚህ ተብሎ ምን ይጠቅመኛል? እኔ አምላክን ስታሳውቀኝ ነው አይደለ? ውሳ ከአምላክ ጋር ካላገናኘህ ለእኔ ምንድን ነው የሚጠቅመኝ? የአንድ ሰው ስህተት የአንድ ሰው የኡሳ የሆነ ነገር ምንድን ነው? ኡሳ አምላክ አይደል? አንተ ባትሳሳት ከእኔ ህይወት ጋር የሚገናኝ ነገር አለ ወይ? እስልምናን አስረዳኝ። አላህ አንድ አምላክ ነው አይደል? እኔም አንድ አምላክ እላለሁ። ታዲያ በምን እናገናኘው? ገባኝ። ሃይማኖት የለኝም። ሃይማኖት የሚባል ነገር የለም። በመጽሐፉ ነው። እስልምና ላይ ሃይማኖት አለ ሊል ይችላል። ቁርአንን ስላልተቀበልኩት ሀሳቤን በደንብ እንድትረዳ ነው። ይሄ ለሰዎች በነፃነት እንዲኖሩ ነፃ የሆኑን አንዱን አምላክ እንዲያገኙ የምናደርግበት ያለ ተጽዕኖ፣ ያለ ህግ፣ ያለ ጭቆና ሰዎች አንዱን አምላክ እንዲያገኙ ይሄን እንተባበራለን። ከአንተ ጋር አንድ አምላክ ስላልካው ተስማምተናል። ከዛስ ኢሳ ጋር አልመሲህ ጋር እንመጣለን። እኔም ስለ ኢየሱስ አስረዳለሁ። አንተ ስለ አልመሲህ የትኛው ጋር ነው ታዲያ?
ያንተ መጽሐፍ ነው ወይ ቁርአኑ ነው ወይስ አዲሱ ኪዳን የኢየሱስ ክርስቶስ ትምህርት ሐዋርያት አንድ ነው? አንድ ከሆነ ወደ አንድነት እንዴት እናምጣው? አያ የዘላለም ሕይወት እንዴት ነው የምናገኘው? ኦኬ ህግና ስርዓቶች አሉ። ኦኬ ህግና ስርዓቱ እንዴት ነው? እስልምና ይሄን መወያየት ሲገባ አንድ አምላክን የማያውቅ አምላክን እኮ አያውቅም። ሶስት አምላክ ብሎ የሚያመልክ ሰው እፎይ የሚሉትን ሰዎች ሚሊዮኖች ራሱ ሳይድን አምላክን ሳያውቅ የሌላን አምላክ እንትን የሚል ከሆነ ይሄ ሰውዬ ምንድን ነው? እሺ ወደ እሱ እንሂድ። ወደ ሶስት አምላክ ሊወስደኝ ነው። ቪዲዮም ሰርቻለሁ፣ ሄዳችሁ ይዩት። ቪዲዮን ተከታተሉ። በተለይ እንትን ማስታወቂያ እንዳይመስልብኝ ባክሳ ቪዲዮ ሰርቻለሁ ትላንትና ገባ ቪዲዮ ሰርቻለሁ። እኔ ባመንኩበት ነገር በጣም ወደ ኋላ ምን አይደለም። ፕሮቴስታንት ጋር 4 ዓመት አሳልፌያለሁ። ኦርቶዶክስ ጋር እድሜ ሁለቱንም ግማሽ ዓመት አሳልፌያለሁ። እስልምና አነባለሁ፣ ቁርአን አለኝ አነባለሁ። ግን አረብኛው ደግሞ እናንተ በተሻለ አሁን እንዲህ ስላል በቃ ወደ እስልምና ሊመጣ ነው ወይ እስልምና አይደለም ማወቅ የለብኝም ወይ? ይኸው አንዱን አምላክ ነው የማመልከው፣ አንተም አንድ አምላክ ነው የምታመልከው አይደል? አላህ ብለሃል፣ እኔ ደግሞ ያህዌ በኢብሩ በዛ ነው የሚሄደው ብያለሁ። እንዴት ይሄን አንድ አምላክ ካንተ ጋር ተስማምተን ወይንም እንዲህ እያለን እንዴት ነው የምናወራው? በደንብ ስትከፍት እመጣለሁ እኔ ቤትም እየመጣ አንተ ሐሳብን መግለጽ ትችላለህ። ብዙ ሰው ክርስቲያኖችም መጣ ሐሳብን በደንብ ግለጽ፣ ምንም ችግር የለብኝም። እና ጊዜው ስቼባቸዋለሁ። በጣም ይቅርታ።